አይደለም እናንተ ዱባይ አሜሪካ ያንስባቸዋል ቤተሰቦቼ። ብሩክ ግን ኮርቼ ይባሃለው የወንዶች ጉዳይ የሚኮራብ ምርጡ አባላችን ያመጡ ምርጥ ባል ብያለሁ። ኢትዮጵያ ውስጥና ዱባይ ውስጥ መኖር የተለያየ ነው። ምክንያቱም ዱባይ ውስጥ ስትኖሩ ብዙ እህቶቻችን ለፍተው ጥረው ግረው ነው ቤተሰቦቻቸውን የሚያስተዳድሩትና እኛ ያለን ግን አመለካከት በተዘዋዋሪ ደልቷቸው እንደሚኖሩ አድርገን ነው የምናስባቸው። ግን ይሄ ዱባይ ለእናንተ ሂዶ መኖራችሁ ሰርታችሁ መለወጣችሁ ትችላላችሁ። ያንን ጠንቅቄ አውቃለሁ። ግን ኢትዮጵያ ውስጥ ሲኖር እንዳለው ጉርብትና ወይም ደግሞ ይሄ ዘይት ሲቸግረ ከአንዱ ጎረቤት ተቀብለ ወይም ደግሞ እንጀራ ሲቸግረ ከአንድ ጎረቤት ተቀብለ የምታረገው ጉርብትና ዱባይ የለም። እግዚአብሔር ነው ምላችሁ ዱባይ ቢኖሩ ደስ ይለኛል። አይደለም ዱባይ አሜሪካ ሂደው ቢኖሩ ወይም ደግሞ አውሮፓ ሂደው ቢኖሩ እኔ ደስተኛ ነኝ። እቅፍ አድርጋት እቅፍ የጨረቃ ፋሚሊ። አረ እንደዚህ አይነት ፍቅር ለኛ ሚስተር ፋሚሊ ታያ እጂ ነይ። አረ እንደሆነ ብሩክ ሁሌ እንዳኮራኝ እኮ አንበሳው ብሩክ ይላል እዚህ ጋር ራሱን አስከባሪ ብሩክ። ሰላም ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁልኝ? እኔ ፈጣሪ ይመስገን ደህና ነኝ። እናንተ እንዴት ናችሁልኝ? እንግዲህ የጨረቃ ፋሚሊዎች እንግዲህ እንዳላችሁ ትናንትና በጉጉስ እንጠብቃቸው የነበረ ቢሆንም በራሳቸው ቤት ቀርተው ነበርና ዛሬ እንግዲህ ከብዙ ናፍቆት እስኪ እንደኔ ናፈቀ እነዚህ ልጆች ትናንትና በጉጉስ ሲጠብቅ የነበረ ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ዛሬ ለምን አትረዳኝም ብሩክ አይሆንም አላት ሞታለሁ አለችው ይላል። እንግዲህ እቺ ልጅ ደግሞ ምን አድርጋ እንደምታስጨንቀው ፈጣሪ እንግዲህ ብሩክ ጥንካሬውን ይስጥ ማለት እፈልጋለሁ። እስኪ ወደ ቪዲዮ አብረን እንየው። ለካ እንደዚህ በጣም የሚወድሽ ፋሚሊ ያለ ምናምን ነገር ብሎኝ ቀልዶብኝ ምናምን በስልክ አውርተናል እና ፈተነዋል። እኔ ይቅር ብየዋለሁ በበኩሌ፣ እናንተም ይቅር በሉት እና ግን ብሩክ ደንግጦ ነበረ ትናንትና ማለት ነው። በጣም ደንግጦ ነበረ ቪዲዮ ላይ እንዳያችሁት ማለት ነው። እና እኔ ጋር ሲደውልኝ ራሱ በቃ የሆነ ምን ልበላችሁ የሆነ ቃላት ባቃተው ንግግር ነበረ ሲያወራኝ ነበረው። እና ባንቺ ታራ ቀልዳለ እንዴ? ላይክ ባንቺ የሚቀልድ ሰው አለ እንዴ? ብሩክ እኮ ማለት ፍቅርን በተግባር ያሳየ ልጅ ነው። ምክንያቱም በቃ ሃይሚ የሆነ ነገሮች ሆነች ሲባል መስማት አይፈልግም። ሲጀምር እንደዚህ አይነት ፕራንክ ምናምን የምትሰሩ ልጆች ካላችሁ አቁሙ፣ በቃ አቁሙ። እኛ አንፈልግም። የጨረቃ ፋሚሊዎች ካላችሁ ኮሜንቱንም እያነበብኩ ነበርና አንፈልግም እንደዚህ አይነት ነገር በሁለታቸው መካከል። አይደለም ሰው ንፋስ ራሱ መግባት አያስፈልግም። ሶ በራሳችሁ እንትን ምናምን ብትሰሩ መልካም ነው ብዬ አስባለሁ። እነዚህ ልጆች እንደውም እኛ ከጎናቸው ሆነን ፍቅራቸውን ማጠንከር፣ እነዚህ ያላቸውን ነገር መስተጋብራቸውን ጥሩ ነገር ማድረግ፣ ለነሱ ስጦታ መስጠት ምናምን እንደዚህ አይነት ቪዲዮ መስራት ትችላላችሁ እንጂ ይሄ ጠፋች እንደዚህ ማደናገጥ ምናምን በጣም ብዙ የጨረቃ ፋሚሊዎችን አስቆጥቷልና ያን ነገር ልክ ነው ብዬ አላምንም። እኔ ትናንትና ቪዲዮ ያልሰራውበት በዛ ትክክል ነው ብዬ ስለማላምን ነው ቤተሰቦች። ምክንያቱም እነዚህ ልጆች ፍቅራቸው እንዲጠነክር መጸለይ፣ እንደውም የሆነ ነገር ማድረግ፣ ፍቅራቸው እንዲበረታ የሆነ ተመሳሳይ ልብስ እንኳን ሰጥታቸው ሰርፕራይዝ ምናምን ብታረጋቸው ወይ ኬክ አስጋግረ እንኳን ደህና መጣችሁ አይነት ፕሮግራም ብታዘጋጅላቸው ኑሮ እኛም ደስ ብሎን ሁሉም ሰው ደስ ብሎት ምናምን ያይ ነበር። ግን ትናንትና ቪዲዮ ላይክ ገና ከዱባይ ከመምጣታቸው ገና ከማረፉ ትንሽ እንኳን ሳያርፉ እነዚህ ልጆች እንግዲህ እንደምትሰሟቸው ከሆነ ሃይሚ በጣም ደክሞኝ ነበር ኤርፖርት ምናምን ብላ ነበር እና ያን ሁላ ነገር በቃ በስነ ስርዓት እንኳን ደህና መጣችሁ ብላችሁ እረፍት መስጠት ሲገባችሁ እናንተ ግን በተዘዋዋሪ መልኩ ፕራንክ ምናምን አይነት ሙድ አጫውታችሁ ነበርና አረፉ። የምር አረፉ። እኔ ደስ አላለኝም። እኔ በበኩሌ አረጋ አይቻልም። ፕራንክ ተደርጓል። አሞኝ ስለነበር ነው የጠፋ ነው። እኔ ጋር ትንሽ በጣም ጠብቀናችሁ ነበር፣ ግን እኔ በበኩሌ ጠብቂያችሁ ነበር። ከሆነ ኤርፖርት ላይ ምናምን ትንሽ አሞኝ ነበረ። እዛ አየሩ ይሁን ምግብ የሰው አይን ሃይሚ የሰው አይን እኮ ነው። እኔ ልንገራችሁ እንደ ብሩክና እንደ ሃይሚ የሆነ ጣፋጭ የሆነ ፍቅረኛ እኔ እዚህ ዓለም ላይ ኤግዚስት አያደርግም። እኔ እነግራችኋለሁ። እና የሰው አይን ነው እንደዛ ያደርጋችሁ። በጣም ካይን ትገቡ ነበር። ብቻ የሆነ ነገር የተበክሎ ነበርና በጣም አሙኝ አቅም አንሶኝ ነበረ ምናምን ግን በጣም ደህና ነኝ ዛሬ። እና ትናንት የጠፋ ነው አንድም ለዛ ነው ትንሽ ረፍት ማድረግ ስላለብኝ ረፍት እንዳደርግ ነበረ የጠፋሁት። የውበት አይኔ
እዚህ በጣም ስላስጠላኝ በቃ ዱባይ እንድንሆን ፈልጊያለሁና እስኪ ብሩኬን ጠርቼው ዱባይ በቃ ተናገራለሁ ፋሚሊ ነው ዛሬ ማለት በቃ አዲስ አበባ ነው ያልተመቸኝም ለኔ የሚሆን ሀገር አይደለም ዱባይ ነው ለኔ የሚስማማው ዱባይ ነውና ተመልሰን ይችን ወርቅ የሆነች ልጅ አሁን እሺ ማለት ያው መቼስ ሀገር አይጠላም በርግጥ ያው እንደዚህ አይመጣናት ማለት ምናምን አልፈልግም ግን ይችን ወርቅ የሆነች ልጅ አይደለም ዱባይ ሌላስ አሜሪካስ ብትኖር አይገባትም ነው የምትሉኝ የምር ለሃይሚ አይገባትም ነው የምትሉኝ ለነዚህ ልጆች እኮ አይደለም ዱባይ እንደው ማርስ ወይም ደግሞ ሌላ ፕላኔት ሂዱልን እንደው ጸዴ ቦታ በቃ ለእናንተ ተብሎ የሆነ ሀገር መገንባት አለበት ምክንያቱም በቃ ሰው በፍቅራቸው ልክ ነውና ለነዚህ ፍቅረኛሞች ደግሞ ምንም ነገር ስጡ ቢባል እኔ ከመስጠት ወደ ኋላ አልልምና ዛሬ እንግዲህ ብሩክ እንግዲህ ጉድ ፈላ በእናት ሀገር ኢትዮጵያ ትደራደራለህ ወይስ አትደራደርም የሚለውን ዛሬ እንግዲህ ለማየት ተከስተናል እና እስኪ ስትመጣ ደግሞ የብሩክን ሪያክሽን ማየት ፈልጋለሁ እኔ ላይክ ምን አርጋ ነው የምታስጨንቀው ይችላል ምንም አይነት ነገር የለምና ብቻ ደስ ትላለች ዱባይ በዚህ አጋጣሚ ዱባይ ውስጥ ታድላችኋል በጣም ማለት ነው እና እንግዲህ ሸገር ስገባ ሸገር ደበረኝ እንግዲህ የአዲስ አበባ ልጆች እንዳይደብራችሁ እሺ አረ ለምን ይደብራችኋል ይሄ እኮ እውነት ነው ላይክ እናት ሀገር አይጠላም በርግጥ ሃይሚዬ ይሄን ነገርሽን አከብርልሻለሁ ግን ያው ከኢትዮጵያ የተሻለ ሀገር ዱባይ ነው ኦፍ ኮርስ ሁሉም የሚያውቀው ነገር ነውና ግን ቢሆንም በእናንተ ነው የምታምረው ባይዘ ዱባይ ያዙልኝ ፋሚሊዎቼ በሃይሚና በብሩክ ነው ዱባይ እንጂ የምታምረው ዱባይ ብቻዋን አታምርም እኔ ልንገራችሁ እንዴት ነው የምትጠብቂው ሄሎ ፋሚሊ እንዴት ነው ደስ የሚሉት አረ ብሩክና በቃ ይሄ ሙዚቃ ተናግሬያለሁ ከዚህ በፊትም ለነሱ ተብሎ የተሰራ ሙዚቃ ካልሆነ በስተቀር የምር እኔ ፋሚሊዎች ይሄ ሙዚቃ ስሰማው ላይክ ይሄ ቪዲዮ ምናምን ሳይ ብቻ ሳይሆን ላይክ በመንገድ ምናምን ተከፍቶ ምናምን ስሰማው ይሄ ሙዚቃ ሃይሚና ብሩክ ነው እኔ ትዝ የሚሉኝ እና እንደኔ እስኪ ይሄ ሙዚቃ ስትሰሙት ለነሱ የተዘፈነ ያክል የሚሰማችሁ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ አይነ የሚበረው በቃ ሃይሚን ስታይ ነው ብሩክ ብሩክ እቅፍ አድርጋት እቅፍ የጨረቃ ፋሚሊ አረ እንደዚህ አይነት ፍቅር ለኛ ሚስተን ፋሚሊ ታያ እጂ ነይ ወንዱ አረ እንደሆነ ብሩክ ሁሌ እንዳኮራኸኝ እኮ ነው ባይዜ የትዳር መቆም ዋነኛው ወንዱ ነው ተጠያቂ አያቻ እንደዚህ ስትል ነይ አባሽ በቃ ይሄ ነው ወንድነት ፍቅርን የምታሸንፉት እንደዚህ ነው አንዳንድ ጊዜ ፍቅርን በኃይል ተጠቀሙ የሚባለው ከብሩክ መማር ትችላላችሁ እንደዚህ ብላ ስትጠብቀው ነይ እንደውም ልቀፍሽ ምናምን ብሎ አሁን በእነዚህ አይደለም ሰው ንፋስ ራሱ አይገባም እንደዚህ ነው በቃ ፍቅራችሁ ምናምን ሲኖራችሁ ጥብብ ማድረግ ያለባችሁ እንደዚህ እንደ ሃይሚና እንደ ብሩክ ነው መሆን ያለበትም ግን ብሩክ ደስ ይላል እሷን ስታገኛት ምናምን ግን የተዘጋጀሽልን ነገር አጣቂ ሰላም ቤተሰቦች ደህና ነን ይመስገን ጠፋችሁ ተሻለሽ ጠፋብን ባይገርማችሁ በዝናብ እንደዛ ጎፍ እየወረደ ባይዘው ቪዲዮን ሳየው እየዘነበ አይመስልም ሲሪየስ በጣም እየዘነበ ነበር እኮ ምንም እየዘነበ አይመስልም ምናምን ግን እኛ ጋር ደግሞ በአካል በጣም ወርዶብን ነበር ብቻ አያችሁ ፋሚሊ ለሃይሚ ምን ያክል መስዋዕትነት እንደሚከፍል ቤተሰቦች እያያችሁ ነው ራት ነበርና ከዛ በኋላ ደውሎ ምናምን ሲነግረኝ በጣም በቃ እነዚህ ልጆች ማንንም ላይ ከሄድኩኝ በኋላ ቅጥመቴን ወድጃለሁ በነገራችን ላይ እንዴት አልጠላሁትም ግን ደግሞ እዚህ ሀገር ደግሞ በቃ የሰው ልጅ ምግብ አበይ ምናምን ይልሃል አንዳንድ ሰው ባይዘዌ ያው ተወፈሪ ያበሻ ተችሰን ያበሻ ይለያል አበሻ ምን ይላል ስትወፈር አራቀይ ግሳብ ነው ትክክል አንቺ ልጅ ወይኔ እቺ ልጅ ነው ትክክል ከሚፈለገው የምር ባይዜ ልንገራችሁ እነዚህ ልጆች ላይክ እንደ ቀልድም ቢያነሱትም በአበሻ ዘንድ ልክ እንደዚህ ነው የሆነ ነገር ስትሰሩ ትተቻላችሁ የምሬ ነው የምላችሁ የሆነ ነገር ስታደርጉ አሁን ለምሳሌ ለሆነ ሰው አስባችሁ እናንተ የሆነ 100 ብር ወይም ደግሞ 200 ብር ብትሰጡ ለምን 1000 ብር አልሰጠኝም ብሎ ሊያስብ ይችላል በጣም ብዙ ነገር ነው የሰው ልጅ ጸባይ ሶ ምንድነው እናንተ ማድረግ ያለባችሁ የሰው ልጅ ሁሉንም ደስተኛ ማድረግ አትችሉም በቃ ያንን ነገር አምናችሁ መቀበል ትችላላችሁ ሶ በቃ እናንተ የሚወዷችሁን ብቻ መውደድ ነው እንጂ እናንተን የሚጠላ እናንተን ስኬት ምናምን የማይፈልግ ሰው ካለ ሰፊ ጉድጓድ መርጦ መግባት ይችላል ላይክ እንደዛ አድርጋችሁ ነው ማሰብ ያለባችሁ
ነው እንዴ? አውፍሪልኝ ነው። እኔ በጣም ወፈርኩ አልፈልግም። ባይዘይ የምር እኔ ምንድነው የምፈልገው ብሩክ እንድትወፍርልህ ነው ወይስ ቀጭን ሆነ ነው? በርግጥ ላይክ ወፈረችም ቀጨነችም ሃይሚ ለሷ ሃይሚ ነች። ብትወፍርም ብትከሳም ብሩክ ፍቅሩ ያው ቋሚ ነው። ግን እንዴት ነው የምትፈልግ? ወጣላለሁ አልወፍርም ወጣላለሁ። አይ ወፍር ወጣ ብለሽ ወፍሪ። አይ ብቻ ግን ዛሬ ጠራውክ አንድም ማለት ነው አንደኛ ቤተሰቦችም ስለናፈቅናቸው ምናምን ነው። ሁለተኛ ትናንትና በጉጉት እየጠበቅን ነበር ማለት ያክል ነው። ሶስተኛ ነገር ያው ልጁን ተቀይሞት ስለነበረ እኔ ደውሎ ስላወራኝ ምናምን ይቅርታ አድርጌለታለሁ። እናንተ ቢቅር ማለት ለማለት ነው። ደሞ ያኔ አረ ዘነበ ደስ አለ ታያቸው አረ ብቻ ግን ያው ሌላው እንዳለ ይሁንና ዛሬ ዋነኛውና የጠራሁት ምክንያት አንድ ወሳኝ ነገር ልነግርህ ማለት ዱባይ በጣም ትላለች አይደል? አዎ እንዴ ዱባይ እኮ ዓለማችን ላይ አንድ ለመዝናኛ የምትፈልግ ሀገር ለመኖር ስራ ካለሽ ምናምን ፒስ የሆነች ሀገር ብትኖር ዱባይ ናት። ትክክል አሪፍ ሀገር ናት። ትክክል እና ምን አሰብኩ መሰለህ? ተመልከት እዛ እንድንኖር ፈልጋለሁ። የምርሽን ነው? የምርሽን ነው? በማይመጣው መጣሽበት። አይሆን እኔ ብዙ ሰዎችም እዚህ ብትኖር ይሻላል ምናምን ብለው ደስ ይለናል። እኛ እኮ ደስ ይለናል ለእናንተ የተሻለ ህይወት ምናምን እንዲኖራችሁ እኮ እኛ ምኞታችን ነው። ግን አሁን ኢትዮጵያ ያሉ የእናንተ የጨረቃ ፋሚሊ ወይም ደግሞ ቤተሰብ አሉ እናንተ ማግኘት የሚፈልጉ ፕላስ ደግሞ ውጭ ሀገር ስትወጡ እንደምታስቡት አይደለም። አሁን ለምሳሌ አረብ ሀገር ያሉ ሴቶችን ምናምን ብታዩ ብዙዎቹ ላይክ እሺ አሪፍ ኑሮ ምናምን ነው የሚኖሩት። እሺ ግን አንዳንዱ ደግሞ ተሰቃይቶ ምክንያቱም ሀበሻን የመሰለ እናት ሀገርን የመሰለ ሰቡት እንግዲህ ጎረቤት ከአንዱ እንጀራ ተውሳችሁ አንዱ የምትበሉበት ሽሮ ሲያጥራችሁ ዘይት ሲያጥራችሁ ከአንዱ የምትዋሱ እዛ ነገር የለም። ይሄን ስላችሁ ደግሞ እዛ ዱባይ ሂዳችሁ ይሄ ሽሮ ያንሳችኋል ወይም ደግሞ ዘይት ያንሳችኋል እያልኳችሁ ሳይሆን ይሄ መተሳሰቡ ወይም ደግሞ መተዛዘኑ የሚባለው ነገር የለም። የምሬን ነው ምላችሁ እና በጣም ከባድ ነው ዱባይ ራሱ መኖሩ። እንደዚህ እንደ ሀበሻ ምናምን ትሪት የምትደራረገው ይሄ ቅሬ እድር ምናምን የሚባለው ነገር የለምና ያንን ነገር አስባችሁበት ቢሆን ነው እንጂ እኛ ለእናንተ አይደለም ዱባይ ላይክ አሜሪካ ብትሄዱ ራሱ ደስ ይለናል። የምሬን ነው ምላችሁ ደስ ይለኛል። ስለ በቃ ከሰራ ምንም ነገር አያቅተንና እንሰራለን። እሱማ ጎበዝ ናችሁ። አዎ የምርሽን ነው። ምን ችግር አለ? ለምንድን ነው ግን ብሩክ የማይፈልገው? ምኑን ከምኑ ላሳይሽ? እሺ ምን ችግር አለ? አይ በጣም ብዙ ችግር አለ። አይ አንኖርም። እኔ ቆንጆ እንደዚህ አይነት ሀሳብ አታስቢ። እሺ ብሩክ እየቀለድኩ እኮ አይደለም። የምርሽን ነው? የምሬን ነው ማለት እኮ እኔ ምን አልኩሽ? አሁንም እኮ ነው። እሺ ባታከብሪኝ እና ሂድ ልትይ ነው ተሸክመሽ? ምን ቆንጆ አይ በቃ ዝምታን መረጪ የለም አይቻልም። ለምን አንቺ ለማመኖር ስለማንችል ብዙ ነው ጣጣው እኮ ለዛ ነው እኔም እኮ ተናግሬያለሁ። ፋሚሊ አንጂ እኔ ቆይ ማለት ዱባይ ደስ አትልም እንዴ? ደስ ስለማለቷ ብቻ አይደለም። እሺ ሌላ ምንድነው የሚያስቸግረው? በጣም ብዙ ነገር ያስፈልጋል። በጣም ብዙ መስራት፣ በጣም ብዙ ነገር ይጠይቃል እኮ። በቃ እንሰራለን እኛ እጅግራለን። ትሰራላችሁ፣ ችግር የለውም እኮ ስራ። ሌላ ሰንባዲ ለምን ሄዶ አይኖርም እንዴ? ይሄ እየሄደ እየኖራ እየሰራ የትም ቦታ ከሰራ ወይኔ ብሩክ አስጨነቀች። ዛሬ ተገንተሻል አባቴ ተገንተሻል። ሃይሚ እሺ አንተ ካልሄድክ እኔ እሄዳለሁ። ኧረ በል ወንድ ነሽ። ቀለጣጥሜ ነው እንዴ? ኦኬ በእናትህ ወንድ ከናይቻለሁ። ዛሬ ከነጋ ነው ያዘችኝ እቺ ልጅ። ወንድ ነገር ይያላል። ምን አይቻልም። ወንድ ቀለጣጥሜ ምንድነው መቀለጣጠም? ቤተሰቦች ምንድነው መቀለጣጠም? ቀለጣጥሜ ነው የምትልሻላት። እስቲ ሙቺ ዛሬ ታረዳለሽ። ምን እንደምትሆኚ አይሻለሁ ዛሬ። እስቲ አይሻለሁ አንበሳ እስቲ እስቲ ሙቺ አውቆ በኋላ ግን አታገኘኝም። ሊያናድሽ ነው። ምን ሞተሽ? አዎ ኧረ አገኝሻለሁ። እኔ የት ነው የምታገኘኝ? እኔ ገነት ቤተሰቦች ገነት ነው የምትገቢው አላት። ይወቅ ክፉም በሩቅ አይበልብሽ። ግን እንደዚህ ሞት ምናምን ክፉም በሩቅ ጠላቶችሽ ድፍት ይበሉልሽ። ሃይሚዬ ግን የፍቅር ቃላታቸው ራሱ እንደዚህ መሄዱ ራሱ ደስ ይላል። ቤተሰቦች ግራ ገባኝ እኮ አንተ በእናትህ እንዴ! ጸጉሬን ደግሞ ለቃቀው በቃ ለቃቀው። ብሩክ ግን ጸጉር ጋር ያለ ነገር ወድ ነው። ለምን
አርፈሽ ተቀበይ። እሺ ቆይ በስነ ስርዓት እናውራ። በቃ እንደ ትልቅ ሰው ነው። እንደ ትልቅ ሰው ካላወራሽ ነው ሚኒሚቲቲ ነሲ ምንድን ነው አስጨነቅሽው እኮ ብሩኬ። ተገንተሻል ግን ጀለስ አይሰማሽም። አርፈሽ ተቀበይ ትቀጫለሽ ነው። ብሩክ ራሱን አስከባሪ የወንድ መከታ ኩሩ ዱባይ ምናምን አርፈሽ ተቀበይ። አርፈሽ ተቀበይ። የወንድ መከታ የወንድ መከታ አንተ የወንድ መከታ የወንዶች ጉዳይ የሚኮረባ ምርጡ አባላችን አርፈሽ ተቀበይ። አረ በለው የዛሬው ቪዲዮ ቤተሰቦች ይሄው ፋሚሊ በጣም የዛሬው ቪዲዮ ብሩክ በቃ ጀግናው ብሩክ አጨብጭበናል። ራሱን አስከባሪ ለራሳችሁ የምታስቡትን የምታስከብሩ ሰው ሁናልና ይመችሽ ብሩኬ። ሃይሚም ጥሩ ሞክረሽ ነበር፣ ጥሩ ፕራንክ ምናምን ለማድረግ ሞክረሽ ነበር፣ ግን ዛሬ አርጎሽ ነበር፣ ተርፈሻል። ያው ጨክኖ አይመታሽም በእርግጥ ግን የእሱ የፍቅሩን ያክል ነውና ያው ዱባይ መኖር ለእናንተ የሚገባ ቢሆንም ግን ያለበት ብዙ ችግር ብዙ ጣጣ ቅድም እንደገለጽኳቸው ብዙ ነገሮች አሉና ያንን ነገር ከሀሳብ ብታስገቡት ባይነኝና የዛሬው ቪዲዮ እንደኔ የተመቸው ካለ ላይክ፣ ሼር፣ ሰብስክራይብ እያደረገ በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።